ወይም ስተተኛች በአንድም ነገር ስተተኛ አይደለሽም። መብትሽ ነው የትም ሄዶ መዝናናት መብትሽ ነው። ለምን እዛ ጋር ሄደች ሴት ልጅ እዛ ቦታ አትሄድም የሚለው ቋንቋ እኔ ጋር አይሰራም። እኔ እስካመንኩበት ድረስ ጀሃነም በር ላይ መዝናናት መብቴ ነው። መርሐባን ይሄንን ቪዲዮ በደንብ ኮፒ ሊንክ እና ሼር እንድታደርጉልኝ በአክብሮት ጠይቃችኋለሁ። ጀዛኩሙላሁ ኸይረን። ምናልባት ይሄንን ቪዲዮ ልሰራ ሳስብ ወይንም ይሄንን ቪዲዮ ስትሰሙ እኔ ሙኒትን ለመተቸት አሊያም ደግሞ ለመምከር ቪዲዮ ለመስራት ያሰብኩ እንዳይመስላችሁ። ምክንያቱም የእውቀቴን ደረጃ ታውቃላችሁ። እኔ ሙኒትን እዚህ ሶሻል ሚዲያ ላይ አሉ ከሚባሉ መልካሞች ትልቅ ሰው አሳቢ እንደናት ተንከባካቢ እንደናት አዛኝ ብዬ ከማስባቸው አንዲት እህት ናትና በምንም ሁኔታ እሷን ለማስተካከል እውቀቱ የለኝም። ግን አንድ ነገር አለ። እሱም ደግሞ ምንድነው አላህ Subhanahu Wa Ta'ala በሁሉም ሙስሊማት ላይ አንድን አላፍትና አስቀምጧል። ያንን አላፍትና ደግሞ ኢንሻአላህ ለመወጣት ያክል ነው ለሌሎችም እህቶችም ትምህርት ይሆን ዘንድ ማለት ነው። ያ አላፍትና ማለት ነው ምንድነው ከተባለ كما قال الله سبحانه وتعالى في سورة العمران الله بسورة العمران አንቀጽ 110 ላይ ምን ይላል? كنتم خير أمة أخرجت للناس تأمرون بالمعروف وتنهون عن المنكر وتؤمنون بالله إلى آخره الله من قال ان انت كو يتمرطاچو ህዝቦች ናችሁ አለ። ለምንድነው የተመረጥን ህዝብ ያደረገን ደግሞ ምንድነው ከተባለ تأمرون بالمعروف በመልካም ነገር ታዛላችሁ وتنهون عن المنكر ማንም ሰው ይሳሳታል። የሰው ልጅ ደግሞ ሲሳሳት ከመጥፎ ነገር ተከለክላላችሁ። ይሄ አላፍትና በሁሉም ሙስሊም እህት ወንድሞች ላይ ያለ አላፍትና ስለሆነ ነው። በመቀጠል በዚህ ዱንያ ላይ የሰው ልጅ ሲኖር كما قال رسول الله عليه الصلاه والسلام رسولاتنا عليه الصلاه والسلام ምን ብሏል? الحلال بين والحرام بين አሉ። ሐላል የሆነ ነገር ግልጽ ነው አሉ። ሐራምም ግልጽ ነው አሉ። ይህ ነገር ምንድነው? ሰው ልጅ በዱንያ ላይ ሲኖር ፍሪ ዊል አለው። ነፃ ምርጫ የፈለገ ማመን ይችላል፣ የፈለገ መካድ ይችላል፣ የፈለገ መልካም መሆን ይችላል፣ የፈለገ መጥፎ መሆን ይችላል። ናም ላኪን ጀነትና ጀሃነም የሚባል ቅጣትና ሽልማት ደግሞ አለ። እንግዲህ ጀነትን የፈለገ መልካም መሆን፣ አይ ጀሃነምን እፈልጋለሁ ያለው ደግሞ እንደፈለገ መሆን ይችላል። ናም በመቀጠል የሰው ልጅ ሁሉም ምንድነው በሰራው ነገር ነው مثقال ذره ያክል كما قال الله سبحانه وتعالى فمن يعمل مثقال ذره خيرا يره ومن يعمل مثقال ذره شرا يره فمن يعمل يسرى سو مثقال ذره ያክል خيرا يره መልካም ነገር የሰራ አላህ ዘንድ ያገኘዋል። ومن يعمل مثقال ذره شرا يره مثقال ذره ያክልም ደግሞ መጥፎ የሰራ ሰው ምንድነው እንደዛውም ያገኛል። ለምን ከተባለ كل نفس ذائقة الموت ሁሉም ነፍስ ሞት كل نفس بما كسبت ሁሉም ነፍስ ምንድናት በሰራችው ነገር ሂሳብ ስለምትቆም ማለት ነው። ና በመቀጠል ወደ ተነሳው ሐሳብ ሲሄድ እህቴ እንደፈለግሽኝ ከፈለግሽ ላንቺ ከተመቸሽ ጀሃነም በር ላይ እንኳን ቆመሽ ተዝናኝ የሚባለው ቃል ወላሂ በጣም ከባድ የሆነ ቃል ነው። ለምን ከተባለ የሴት ልጅን ቦታ አላህ ለራሱ መርጦ ነው በቁርአን ላይ ያስቀመጠላት። ሴት ልጅ ከነብዩ መሐመድ ሰለላሁ ዐለይሂ ወሰለም መላክ በፊት ሰው ያልነበረች እንደ ሰው የምትቆጠር ፍጡር አልነበረችም። ሴት ልጅ ወዳና ፈቅዳ ባልተወለደችው ባልተፈጠረችው ሴት መሆኗን ከታወቀ ከነነፍሷ ነበር የምትቀበረው። ሴት ልጅ ባሏ ከሞተ እንደ ውርስ ነበር የምትወረሰው። ላኪን አላሁ Subhanahu Wa Ta'ala ሴት ልጅ ሊያከብር ሲፈልግ عزنا بالاسلام በእስልምና ከፍ አደረገን። ምን አደረገልን? ረሱል አለይሂ ሰላቱ ወሰላም ላከልንና ከዛ ጨለማ ተሳሰብ አወጣን። ከዛ አላህ Subhanahu Wa Ta'ala በሱረቱል አሕዛብ ላይ ስለ ሴት ልጅ ቦታ ነገረን። ወቀርነ ፊ ቡዩቲኩነ ወላ ተበረጅነ ተበሩጀል ጃሂሊየቲል ኡላ አለ አላህ Subhanahu Wa Ta'ala። በቤቶቻችሁ አረጋናችሁ ወይንም ለናንተ ቤቶቻችሁን ቦታችሁ አደረግንላችኋል። ወላ ተበረጅነ ተበሩጀል ጃሂሊየቲል ኡላ። ይሄ ዛሬ ላይ ሺሻ ቤት መገኘት፣ ሙዚቃ ቤት መገኘት፣ መጠጥ ቤት መገኘት የማን ስራ ነበረ? ጃሂሊየቲል ኡላ። እነዛ ከኛ በፊት የነበሩ ሲሰሩ የነበሩት ጃሂሎችን ስራ ነው መስራት ማለት ነው። እህቶቼ አላህ አክብሮ ቦታ ሰጥቷችሁ፣ ላኪን አላህ መጥፎ ያለ ቦታ ላይ ስትገኙ ትዋረዳላችሁ። ሁሌ
ምክንያቱም ሴት ልጅ በነገራችን እኔ ብዙውን ጊዜ እናገራለሁ፣ ሴት ልጅ ዘመድ የላትም ብያቸዋለሁ። ጭፈራ ቤት ከአጅነቢ ወንድ ጋር ተገኝተሽ ብትደፈሪ በኋላ ተደፈርኩ ማለት የለብሽም። አሜን ብለው መቀበል ነው። ብትደበደቢ ብትንቋሸሺ አሜን ብሎ መቀበል ነው። ለአኖ ቦታሽ ስላልሆነ ያለ ቦታሽ ስለተገኘሽ 12 ወንዶች ቆሙ፣ አንዲት ሴት ከባላቸው ብትኖር ተመልካቹ ወይ ፉላና የፉላን ልጅ እኮ ከወንዶች መሃል ቆማለች ይላሉ እንጂ ወይኔ የፉላን ልጅ እኮ ከሴት ጋር ቆሟል አይባልም። እንደ ሀገራችን እንኳን ሴት ልጅ ስሟ ገናና ነው። ቦታችሁን የምታስተካክሉት እናንተ ናችሁ እህቶቼ። መጥፎ ቦታ ላይ ከተገኛችሁ ሁሌም መጥፎ ነው የምትሆኑት። መልካም ቦታ ላይ ከተገኛችሁ አለባበሳችሁ ካማረ፣ ሁኔታችሁ ካማረ፣ አዋዋላችሁ ካማረ ወላሂ ላይክ እንደዛው ነው ሰው ቦታ የሚሰጣችሁ ማለት ነው። ስለዚህ እንደዚህ አይነት ምክርን ወታችሁ ለጃሂሉ ባትመክሩ። ወላሂ እንደኛ አይነት ጃሂሎች አሉ፣ ምንም እውቀት የሌላቸው ምን ወደውን ሰው አሜን ብለን ፎሎ አድርገን የምንከተላቸው እህት ወንድሞች አለን። ኻሰተንም እህቶች የእናንተ ምክር ሰምተው ገደል እንዲገቡ እንደዚህ አይነት ነገራቶች መብት እንኳን ቢሆን እናንተ ደግሞ የተሻለ ሰዎች ናችሁና ሰው የተሻሉ ናቸው ብሎ እናንተን ፎሎ አድርጎ እየተከታተለ እስከሆነ ድረስ እንደዚህ አይነት ነገር ባትሰሩ ባረከላሁ ፊኩም ሐቂቀተን። እና ኢንሻአላህ እህቶቼ መጥፎ ቦታ ላይ አትገኙላችኋለሁ። ጀዛኩሙላሁ ኸይረን። ወሰላሙ አለይኩም ወራህመቱላህ